ተመልካቾቻችን አሁን የደረሰን ዜና አለ። የጎጃም ፋኖ ከደቡብ ጎንደር ጉና ክፍለ ጦር ጋር በመሆን ከአብይ አህመድ ሰራዊት ጋር ከትላንት ጀምሮ ከባድ ፍልሚያ ያደረገ ነው። የጎጃምና የጎንደር ፋኖዎች ደቡብ ጎንደር ላይ ስለ አንድ ዓላማ አንድ ላይ ሆነው የአገዛዙን ሰራዊት እየተፋለሙት ይገኛሉ። ሲጠበቅ የነበረው ጥምረት ደቡብ ጎንደር ላይ ተጀምሯል። የአማራ ፋኖ እዝን ለመመስረት ለተጀመረው እንቅስቃሴ ትልቅ የስኬት ምዕራፍ ተደርጎ ተወስዷል። ከባህር ዳር ዙሪያ የተነሳው የጎጃም ፋኖ ከሐሙሲት አንስቶ እስቴ ጋይንት ድረስ መጠነ ሰፊ ውጊያ ውስጥ ከጉና ክፍለ ጦር ጋር በመሆን እያካሄደ ነው። የጉና ክፍለ ጦር አዛዥ ሻለቃ ውባንተ አባተ ለአንከር ሚዲያ እንደገለጹት የሚጠበቀው ጥምረት እውን እየሆነ ነው። ደቡብ ጎንደር ላይ ከባድ ውጊያ እየተደረገ መሆኑን ገልጸዋል። ከጎጃም ፋኖ ጋር በመሆን ያገዛዙ ሰራዊት ላይ ከፍተኛ ኪሳራ እያደረስንበትም ነው ሲሉ ገልጸዋል። ትላንት በጥምረት የጀመርነው ትግል በወሎና በሰሜን ሸዋም ይቀጥላል ብለዋል ሻለቃ ውባንተ። ዛሬ እጅግ በጣም ለሁሉም ህዝብ ትልቅ የምስራች ማብሰር የምፈልገው የጎጃም ፋኖች የጎጃም ወንድሞች ታጋዮች ዛሬ ላይ ሩጠው ደርሰውልናል። በሚደረገው ውጊያ በሚደረገው ተጋድሎ ጎጃም ላይ ያሉ ፋኖች ከጎናችን ሆነው አብረውና እየተዋደቁ ነው ያሉ ጉና ክፍለ ጦር ጋር ሆነው ይህንን ህዝብም እንዲያውቅልን እኛም ነገ ከነገ በኋላ ሄደን መታገል ትስስር ፈጥረናል። ግንኙነታችን አስፍተናል። እንዳንድ አማራ አንድ ህዝብ እንዲኖረው አንድ እንቅስቃሴ እንዲኖረው ነው እየሰራን ያለነ። ማሳየው ደግሞ ዛሬ የጎጃም ፋኖ አርብ ገበያ ሐሙሲት መጥቶ ትልቅ ተጋድሎ አሁን እናንተ በዚህ በምናወራበት ሰዓት ላይ ጦርነት አለ። ትልቅ ተጋድሎ እያደረገልን እና ያለ እኛም ጉና ክፍለ ጦር መስርታ በየጊዜው ይህንን አምባገነን መንግስት እግር በእግር እየተከተልን ዋጋ እያስከፈልነው እንገኛለን። ትግላችን እስከ መጨረሻዋ የህይወት ጠብታ ድረስ ትሆናለች። ምክንያቱም ፋኖን ገና በዘመቻ ጦርነት የክልሉ መንግስት ክተት አውጆ የፌዴራሉ መንግስት ድረሱልኝ ብሎ ተማጽኖ ወንበሩን ያስከበርንለት የዚህ ሰራዊት ሞትና እልቂት አውጆበት ነው የሚገኝ። ባንክ የዘረፈውን እህቶችን የደፈረውን ሀገርን ያዋረደውን እምነትን የናቀውን በሁለት ሸኔን ታንዛኒያ እየተሳደረ የአማራን ህዝብ ተከባድ መሳሪያ አፉን አዘጋዋለሁ ብሎ የተነሳ ስርዓት ነው። ለዚህ ስርዓት ያለምንም አቅማማት በየቦታው ተጋድሎ እያደረግን እንገኛለን። ዛሬም መልካም የሆነ ስራ ተሰርቷል። ጠላት በከባድ ምት ተመቷል። እኛ ከምቱ ላይ እኛ መከላከያ ሰራዊት ይህን ሰራዊት የኢትዮጵያ ሰራዊት ነው የኢትዮጵያ መከላከያ ሰራዊት ነው ብዬ ለመናገር ይቸገራለሁ። ምክንያቱም የኢትዮጵያ ሰራዊት አይደለም። ነገር ግን እንደ ሰውኛ እንዳንድ የሃይማኖት አማኝ በመግደል የሚመጣ መስክ አልነበረም። እንዲህ ብሎ አሻፈረኝ ብሎ ነው እየመጣብን ያለ። በመጣብን ልክ ዋጋውን እየሰጠነው ነው የምንገኝ። አሁን የሚነግሩኝ ነገር እንግዲህ ይሄ የአማራ ፋኖ እዝ አጠቃላይ የአራቱም ቀጠናዎች አንድ ላይ ለመስራት የጀመሩት ጉዞ አለ። ከዛ አስቀድሞ በወታደራዊ መስክ በእንደዚህ አይነት ውጊያዎች ላይ በጋራ በይፋ መስራት መጀመሪያችሁን የሚያሳይ ነው ማለት እንችላለን? እንደዛ መውሰድ እንችላለን? በትክክል መሳይ፣ እጅግ በጣም በእርግጥ እንደሚተገበር እናውቃለን። ምክንያቱም አላማችን አንድ ነው። አንድ አማራ ነው እየተዋደቀ ያለ። ነገር ግን ጠላቶቻችን ብዙ አጀንዳዎች ነው ሲሰጡን የሚታዩና ያንን ሁሉ ችግር በጣጥሰን ጎጃም ሩጦ ለጎንደር ደርሶለታል፣ እየተዋደቀ ይገኛል። ይሄ ደግሞ እየሰራ ነው ላለነው ስራ ትልቅ ማሳያ መሆኑን ለህዝብ አድርስልኝ። እንግዲህ ዛሬ የተገኘም ድል እንዳለ ሰምቻለሁ። ምናልባት የጎጃም ፋኖ እዝና የጉና ክፍለ ጦር የደቡብ ጎንደር በጋራ በቅንጅት የፈጸማችሁት ገድል አለና ምናልባት ሊነግሩን ይችላሉ? አዎ መሳይ፣ ከባድ የሆነ ወደ ውጊያ ነው እየተደረገ ያለ። ጠላት በደንብ እየተቀጠቀጠ ነው ያለ። አሁን ላይ የአማራ ህዝብ የአማራ አርሶ አደር ገበሬ ሐምሌንና ነሐሴን አሳልፎ መስከረም ጥቅምት ሂዳር ሰብል የሚሸክፍበት ወቅት ነው የነበረ። ይህንን ወቅት አማራን በጦርነት ብቻ ማሸነፍ አንችልም። አማራን በብዙ አቅጣጫዎች ማዳከም የሚፈልገው ስርዓት የገበሬዎችን ማዕሳ በከባድ መሳሪያ እየደበደበ ነው። ከኛ ከፋኖ ሰራዊት ጋር ፊት ለፊት ገጥሟል። እኛን መምታት ያቃተው እኛን ማሸነፍ ያቃተው ስርዓት በሲጋራ ላይ ጭምር ሳይቀር የገበሬ ማዕሳን እያቃጠለ ነው ያለ። የገበሬ እንስሳቶችን እየገደለ ነው ያለ። ሰሞኑን እንግዲህ ሰሜን ጎንደር አካባቢ ላይም ሻለቃ መሳፍንት ተስፋ አካባቢ እየተወሰደ ያለው እርምጃ ግልጽ ነው፣ አንተም የምታውቀው ነው። ይሄ ስርዓት እንዳጠቃላይ የአማራን ህዝብ በአፈሙዝ አንበረክካለሁ ብሎ ወደ አማራ ክልል ገብቶ መግባት ቀላል ነው፣ መውጣት ግን
እንደ መግባት ቀላል አይደለምና ከባህር ዳር ተነስቶ በሐሙሲት ወደ አንበሳሜ አርብ ገበያ አካባቢ እንቅስቃሴ አድርጓል። ከስቴ ያለው ኃይል ለመቀበል ወጥቷል። የአማራ የቁርጥ ቀን ልጆች ግን ከዛም ከጎጃምም ከጎንደርም ተጠራርተው የጠላትን ኃይል መሀል እየቀጠቀጥነው እንገኛለን። የሚያስተላልፉት መልእክት አለ? የዛሬው ቀን እርሶም እንደገለጹት ትልቅ ቀን ነው። ምን ማለት ይቻላል? ዛሬ ላይ ሆኖ ቀጣዩን ጊዜ እንዴት መግለጽ ይቻላል? እንግዲህ መሳይ ያው መቼም የገዢው መንግስት ብዙ የአማራን ሕዝብ አንበረክክበታለሁ የሚለውንም የምድሩንም የሰማዩንም ኃይል እየተጠቀመበት ያለ ወቅት ነው። እኛ ግን ያንን ሁሉ ተቋቁመን ስራ እየሰራ እናያለን። ዛሬ ደቡብ ጎንደር ላይ በተደረገው እርምጃ ሁለቱ የጎጃም ፋኖና የጎንደር ፋኖ ጥምርት በመስራት ትልቅ አርአያም የሚሆን ትልቅ ለህዝባችን ተስፋ የሚሆን ትልቅ ለታጋዩም ለአጋዡ ህዝባችንም ትልቅ ተስፋ የሚሆን ስራ እየተሰራ ይገኛል። ይህንን አጠናክረን ነገ ከሸዋ ወንድሞቻችን ጋር ነገ ከጎጃም ወሎ ወንድሞቻችን ጋር በተግባር ወደ ስራ የምንገባበትና በቅርብ ቀን ነጻ የምንወጣበት የትግል አስተላለፍ ነው። ይህ አስተላለፍ ይህንን አስተላለፍ አጠንክረን እንድናስተላለፍ በይበልጥ መስመር እንዲይዝ አድርገን በትክክለኛው መንገድ እንሰራበታለን ብለን ትልቅ ተስፋ እናደርጋለን። የዛሬው ቀን ግን ለኔ ትልቅ ደስ ያለኝ ያው ጦርነት ውስጥ ብዙ ነገር የሚያስደስትም የሚያስከፋም ነገር ቢኖር ሰው ህይወት ነው የሚጠፋ፣ ሰው ህይወት ነው እየወደመ ያለ፣ ሀብት ንብረት ነው እየወደመ ያለ። ነገር ግን በጦርነት ውስጥ ሁለት ወንድሞች ከኔ ልቅደም ከአንተ እኔ ልቅደም በሚል ከባህር ዳር በጭስ አባይ ተወርውረው መጥተው ገብተውልን እየተዋደቅ እንገኛለን። እጅግ በጣም ለኔ ልዩ ቀን ነው። ወደፊት ከዚህ በላይ አጠናክረን ስራ እንደምንሰራ ትልቅ ማሳያ ነው ይሄ። ይህ በእንዲህ እንዳለ ጋይንት የመሸገው የአብይ አህመድ ልዩ ኮማንዶ ሰራዊት የተሰጠውን ተልዕኮ ለማክሸፍ ለህዝብ የክተት ጥሪ ተደረገ። ልዩ ኮማንዶ ላይ ጋይንትና ታች ጋይንት ሆኖ በአማራ ህዝብ ላይ የተሰጠውን የጥፋት ተልዕኮ ሊያስፈጽም ዝግጅት ላይ መሆኑን በመግለጽ የአካባቢው የፋኖ ኃይል ለጥናፍ፣ ለእስቴ፣ ለስማዳ፣ ለእንዳቤት፣ ለፎገራ፣ ለደራ፣ ለፋርጣና ለሐሙስ ወንዝ ህዝብ የክተት ጥሪ ማድረጉን ነው የደረሰን መረጃ የሚያመለክተው።